ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ አንድ አጠር ያለች ተከታታይ ታሪክ ይዤላችሁ መጥቻለሁኝ። የታሪካችን ርዕስ ስህተቴ ሲሆን ዛሬ ክፍል አንድን አብረን የምናይ ይሆናል። ከወደዳችሁትና ከተመቻችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የጠዋቷ ፀሐይ በየት በኩልም እንደወጣች እንጃ። ተፈጥሮን የማድነቅ ልምድ የለኝም፣ ብቻ ዋናው ነገር መውጣቷ ነው። እኔም ሰውነቴ ላይ የተለጠፈ የሚመስለውን ሲኪኒ ዩኒፎርም ለብሼ ጸጉሬን ፈርዤና አንድ ደብተር አንጠልጥዬ ወደ ትምህርት ቤት እሄዳለሁ። እንደሌላው ተማሪ ቦርሳ ሙሉ ደብተርና መጽሐፍ ተሸክሞ መሄድ በጣም ነው የሚሸክከኝ። ቦርሳ የያዙ ልጆችን ሳይ ፋራ ነው የሚመስሉኝ። እነርሱ ቦርሳ እንደተሸከሙ እኔ በወጉ እንኳን ሳልጽፍ ይኸው ኮረጃ እድሜው ይርዘምና 11ኛ ክፍል ደርሻለሁ። ጓደኞቼ አብነት፣ ሚኪያስ እና ከሪም ይባላሉ። የትምህርት ቤታችን ጭሶች እኛ ነን። እኔ ፍቅረኛ ሳይኖረኝ አንድ ሌሊት ካለፈ በጣም ነው የሚደብረኝ። ከአንዷ ጋር ስደባበር ሌላኛዋን ወዲያውኑ ጠብ አረጋታለሁ። ሚኪያስም የኔ ቢጤ ነው። ከሪምና አብነት ግን የኛን ወሬ ከመስማትና በአለባበስ ከመመሳሰል በዘለለ ብዙም ቺክ ማውረድ አይቀናቸውም። ያለሙያችን አንገባም ይላሉ። እኛም የቺኮቻችንን ጓደኞች ልናበስልላቸው እንሞክራለን፣ ግን እስካሁን አልቀናቸውም። ጠዋት 12 ሰዓት እንደደረሰ የማውቀው እናቴ ቤት ውስጥ መንጎዳጎር ስትጀምር ነው። ሀቢቤ ተነስ፣ መቼስ ገና እስክትኳኳል መከራ ነው አለች። እኔ አልጋ ላይ ተጋድሜ በፌስቡክ ከፌቨን ጋር እጀናጀናለሁ። ፌቪ አዲሷ ፍቅረኛዬ ናት። ሁሌም ጠዋት እናቴ ሌሊት የጋገረችውን እንጀራ ከቤታችን ትንሽ ራቅ ብሎ ወዳለው የፕላስቲክ ምግብ ቤቷ ሳላደርስላት ወደ ትምህርት ቤት አልሄድም። አባቴ ከሞተ በኋላ በቻለችው ሁሉ እኔን ለማኖር ትለፋለች። ቤታችን ቢሸጥ ብዙ ብር የሚያወጣ ቢሆንም እማዬ ከማሌ ማስታወሻ አልሸጥም ብላ ግግም አለች። ከማሌ አባቴ ስም ነው። ያለኋት ልጅ እኔው ብቻ ስለሆንኩ በቻለችው መጠን ከማንም እንዳላንስባት ትጥራለች። የሚይዘው ስልክ፣ ልብሶቼ እና ኪሴ ውስጥ ያለው ገንዘብ የላስቲክ ምግብ ቤት ያላት እናት ያለችኝ አልመስልም። ለእኔ ያላትን ከመስጠት ወደኋላ ብላ አታውቅም። እናቴ ሁሌም ሱሲ የሚባል ላይ ትወድቅና አይኔን አታያትም ብላ ስለምታስፈራራኝ ሱስን በሩቁ ነው የምሸሸው። ጓደኞቼም እኔን ስለሚከተሉ ሱስ ሰፈር የሉበትም። ምድር ላይ ሁሉ ነገሬ እናቴ ናት። በጣም እወዳታለሁ። አዛኝ እምቢ ማለት ይከብደኛል። እየተነጫነጭኩም ቢሆን ያለችኝን ፈጽማለሁ። ላይ ተነስቼ ከተጣጠብኩና ጸጉሬን ካፈረስኩኝ በኋላ ደብተሬን እናቴ ይዛልኝ እንጀራውን ፍሪዜ እንዳያበላሽብኝ በእጆቼ አየር ላይ ተሸክሜው ወደ ምግብ ቤት አድርሼ በዚያው ሚኪያስን ጠርቼው ወደ ትምህርት ቤት ሄድኩ። አብነትና ከሪሜ እኛ ሰፈር ስላልሆኑ ትምህርት ቤት ነው የምንገናኘው። ከክፍላችን ተማሪዎች በእድሜ ትንሽ ከፍ የምንለው እኛ ነን። ሰልፍ እስኪያልቅ ድረስ ውጪ ላይ ወዳለው ሻይ ቤት ጮርናቄ በሻይ እንበላለን፣ እናረፍዳለን። ሰልፍ ሲያልቅ እንገባለን። ሚኪ ከቺኩ ጋር ሲዛዛግ ይቆይና ካሰናበታት በኋላ አብረን እናሳልፋለን። ከትምሮ ስንለቀቅ የኔዋ ፌቨን ከኛ ትምህርት ቤት አቅራቢያ ያለ የግል ትምህርት ቤት ስለምትማር አብሬያት እስከ 11 ሰዓት ቆይቼ ሸኝቻት ወደ ቤት እመለሳለሁ። እኛ የምንማረው የመንግስት ትምህርት ቤት ነው። ፌቨን እውነት ካወራን ቆንጆ አትባልም፣ ግን የሆነ ደስ አላት። ቅብጥብጥ ትላለች። ከእሷ ጋር ፍቅረኛ ከሆንን ወር አልፎናል። ጓደኞቼ ፌቨንን ጠብ ሳረጋት የሌለን የኮሩብኝ። እውነት ለመናገር ግን ከ3 ወር በላይ ከአንድ ሴት ጋር መቆየት አይሆንልኝም። ከዚህ በፊት 3 ሴቶች ፍቅረኞቼ ሆነው ነበር። ሰላማዊት፣ ሜሮን እና ሰሚራ ይባላሉ። ከሰላም እና ከሰሚራ ጋር ተኝቻለሁ። ከተውኳቸው በኋላ ሁለቱም በጣም ተጎድተዋል። ሜሮን ስትገግምብኝ ነው የጫርኳት። ከዛ በኋላ ምን ትሁን አላውቅም። ብቻ ግን ከፍቅር ግንኙነቶች መቋረጥ በኋላ በጣም የሚጎዱት ሴቶቹ ናቸው። ሁሉ ነገራቸው ነው ብልሽሽት የሚለው። ከፌቨን ጋር ዛሬ ከተገናኘን በኋላ አንድ ሰፈራችን ውስጥ ደፍሬ ገብቼ ወደማላውቅበት ካፌ ወሰደችኝ። ካፌው ግርማ ሞገስ አለው። ገብተን አንዱ ጥግ እንደተቀመጥን ፌቪ አይኔን እያየች የእውነት ትወደኛለህ አለችኝ። ወዲያው ፈገግ ብዬ አንቺን አለመውደድ እንዴት ይቻላል አልኳት። ምላሴ እኮ ጤፍ ይቆላል፣ ግን እኮ እኛ ትምህርት ቤት ስላንተ ደስ የማይል ነገር ይወራል አለችኝ። ምን አልኳት ትኩር ብዬ እያየኋት። ሴት አሯሯጭ ነው፣ ብዙ ሴት ያተራምሳል ምናምን አለችኝ። እንደ መቆጣት አልኩኝ። እሱ ትናንት ነው። ዛሬ አንቺ መተሽ ህይወቴ ሙሉ ለውጠሽዋል፣ ተስተካክያለሁ፣ አታምኝኝም እንዴ አልኳት። ፈጥና እጆቼን በእጆቿ ጭምቅ እያረገች አራምናሃለው
ተዋቸው በቃ አለችኝ። የፌቪ ፍቅር አይኗ ላይ ይታያል። ጀንጅኜ ያሰመጥኳት እኔው ነኝ፣ ግን እሷ ፎንቃዬ የሌለ ገብቶላታል። ፌቪ ስትዘፍን ድምጿ በጣም ያምራል። ብዙ ጊዜ ደውላ ትዘፍንልኛለች። የልቧን የምትነግረኝ በዘፈን ነው። ዛሬም ዘፈነችልኝ። ድምጿ ውስጥ የሆነ ለቅሶ አለ። እንዳታጣኝ ፈርታለች።